ሰላም ደርስ ላይፍስታይል ቤተሰብ ተከታታዮች እንደምናችሁ፣ አርሴማ ነኝ። በሌላ ቪዲዮ ተመልሼ መጥቻለሁ። እንደምናችሁ፣ ደህና ናችሁ ወይ? እኔ ደህና ነኝ። ወደ ክላስ ልሄድ ነው፣ ግን ትንሽ ሰዓት ስላለችኝ በዚች መሀል ላይ እንግዲህ ብዙዎቻችሁ ይህንን የመሰለ ጥያቄዎች ታቀርቡልኝ ነበር። እንዴት ወደ ቱርክ መጣሽ? እንዴት ወደ ቱርክ መጣሽ? ስኮላርሺፕ እንዴት አገኘሽ? ምንድነው ማድረግ ያለብን? የተለያዩ አይነት ጥያቄዎችን በኢንስታግራም ሜሴጅ የጻፋችሁልኝ፣ እዚሁ ዩቲዩብ ላይ ኮሜንት ላይ፣ እንደዚሁም ደግሞ ቲክቶክ ላይቭ ላይ ስታገኙኝ ብዙዎቻችሁ ጠይቃችሁኛል። ዛሬ እንግዲህ ልሰራላችሁ ያሰብኩትን ቪዲዮ ስኮላርሺፕ እንዴት አገኘሁኝ፣ ወደ ቱርክ እንዴት መጣሁኝና እናንተስ እንዴት መምጣት ትችላላችሁ የሚለውን ቪዲዮ የምሰራላችሁ ይሆናል ማለት ነው። ስለዚህ ብዙም ሳላብራራ ቀጥታ የኔ ፕሮሰስ ምን ይመስል እንደነበረ ሁሉንም ልንገራችሁና በመጨረሻ ላይ ደግሞ ያዘጋጀሁላችሁ ጊቫዌይ አለ። ለእናንተ የሚሆን አንድ ስጦታ አዘጋጅቼላችኋለሁ። እንግዲህ እሱንም አብረን የምንመለከት ይሆናል። ቀጥታ ወደ ቪዲዮ እንሂድ። ኦኬ ዩ ጋይስ፣ ሶ እኔ ወደ ቱርክ የመጣሁት ከ6 ወር በፊት ነው እና ስኮላርሺፕ አግኝቼ ነው የመጣሁት። ለትምህርት ነው ወደ ቱርክ የመጣሁት እና ስኮላርሺፕ እንዴት አገኘሁኝ፣ ቪዛ እስከማገኝ ድረስ እዚህ እስከምመጣ ድረስ የነበረው ፕሮሰስ ምን ይመስላል የሚለውን ደግሞ ስነግራችሁ አፕላይ ማድረግ የጀመርኩትኝ ማለት ነው ኦልሞስት አይ ቲንክ ጁን መጨረሻ ላይ ነው፣ ሰኔ መጨረሻ ላይ አፕላይ ማድረግ ጀመርኩኝ። ከዛ ወደዚህ ትምህርት ቤት ነበር አፕላይ ያደረኩትኝ። ወደዚህ አፕላይ ከማድረጌ በፊት አሜሪካን ኤምባሲ ገብቼ ቪዛ ሪፊውዝ ስለተደረግኩኝ ነው ወደ ቱርክ ለመምጣት ያሰብኩትኝ። የመጀመሪያ ፕላን የነበረው አሜሪካ ነው። ከዛ ካልተሳካ ግን ወደ ቱርክ ነበር ልመጣ ያሰብኩትኝ። ስለዚህ ጁን መጨረሻ አካባቢ ላይ ወደዚህ ትምህርት ቤት አፕላይ ማድረግ ጀመርኩኝ ማለት ነው። አፕላይ ያደረግኩትኝ ለአንድ ትምህርት ቤት ነው፣ እዚህ ላለው ብቻ ነው አፕላይ ያደረግኩት። እንደ አጋጣሚ ሆኖ ተቀበሉኝ ማለት ነው። ዩሮፒያን ዩኒቨርሲቲ ኦፍ ሊፍኬ አፕላይ ያደረግኩኝ ጁን መጨረሻ ላይ። ከዛ ከ15 ቀን ከ3 ሳምንት በኋላ ማክሲመም ከአንድ ወር በኋላ እንግዲህ አክሰፕታንስ ሌተር ላኩልኝ ማለት ነው። አክሰፕታንስ ሌተር የላኩልኝ ኮንዲሽናል አክሰፕታንስ ሌተር ይባላል። ኮንዲሽናል አክሰፕታንስ ሌተር የሚባለው ምን መሰላችሁ? ጊዜያዊ ነው። እንደዚህ በጣም ህጋዊ ነገሮችን ለማድረግ አያገለግልም። በዋናነት የሚነግረን ምን መሰላችሁ? ህገወጥ ነው እያልኳችሁ ሳይሆን በዋናነት እዛ ትምህርት ቤት ላይ ቦታ አለን፣ ቦታ ተሰጥቶናል። ኔክስት ያሉትን ስቴፖች ለመቀጠል ትችያለሽ፣ አውቀንሻል አርሴማ፣ ኔክስት ያሉትን ስቴፖች መቀጠል ትችያለሽ የሚለው። በዛ አክሰፕታንስ ሌተር ምንም የተለየ ነገር ልናደርግበት አንችልም፣ ቦታ እንዳለን ብቻ ነው የሚያሳየን። ከዛም በኋላ አክሰፕታንስ ሌተርን ተቀበልኩኝና ኮንዲሽናል ማለት ነው። ኮንዲሽናል አክሰፕታንስ ሌተር ከላኩልኝ በኋላ ቀጣዩ ስቴፕ የነበረው እንግዲህ እኔ ያገኘሁትኝ 70% ስኮላርሺፕ ነው። ፉል ላይክ 100% ስኮላርሺፕ ያገኙም ልጆች አሉ እዚህ። ከዛም ዝቅ ያለ ደግሞ 60-50% ስኮላርሺፕም ያገኙ አሉ። እንደምታገኙት እንግዲህ ስኮላሩ ይለያያል ማለት ነው። ከዛም በኋላ 70% ስኮላርሺፕ ነበር ያገኘሁትኝ። ቀሪውን 30% ስኮላርሺፑ ከቨር የሚያደርገው ቱዊሽን ነው፣ ወደ ትምህርታችን የሚሄደውን ክፍያ ነው ከቨር የሚያደርገው። ስለዚህ 30%ቱን ለትምህርት መክፈል ያለብኝን እና ለአኮሞዴሽን ለመኖሪያ ለዶርም እንግዲህ እንድከፍል ነው ማለት ነው የተጠየቅኩትኝ ለትምህርት ቤቱ። ከዛም በኋላ ለትምህርት ቤቱ ከፈልኩኝ። ከዛ ልክ እሱን ከፍዬ ስጨርስ ሁለቱን 30%ን የሚጠበቅብኝን እና የአኮሞዴሽን ሌተሩን የአኮሞዴሽንን ስከፍል የምኖርበትን ስከፍል ማለት ነው። እነሱ ደግሞ የአኮሞዴሽን ሌተር እና ፎርማል አክሰፕታንስ ሌተር ላኩልኝ። አኮሞዴሽን ሌተር ማለት አዎ አርሴማ የምትኖርበት ቦታ አለ፣ ከፍላለች፣ ላይክ ሆቴል ሪዘርቬሽን እንደማለት ነው። የምንኖርበት ቦታ የምናርፍበት ቦታ መኖሩን የሚያሳይና ፎርማል አክሰፕታንስ ሌተር ደግሞ ህጋዊ፣ ከዚህ በኋላ አሁን በቃ ሌሎች ፕሮሰሶችን ለመቀጠል መጠቀም የምንችለው ላይክ በቃ ትክክለኛ አለ አይደለ? ዋናው የሚባለው እንትኑ ነው ማለት ነው። ዋናው የሚባለው አክሰፕታንሱ ነው ማለት ነው። ከዛም በኋላ ሁለቱን እንግዲህ አኮሞዴሽን ሌተር እና ፎርማል አክሰፕታንስ ሌተር ከላኩልኝ በኋላ ቀጣዩ ስቴፕ የነበረው ወደ ቪዛ ፕሮሰስ መሄድ ነው። ቪዛ ፕሮሰስ ላይ እንግዲህ መጀመሪያ ሳልጠቅሰው አለፍኩኝ መሰለኝ ረስቼው። አፕላይ ለማድረግ 2 ነገሮች ነው ያስፈለጉኝ፣ የ10ኛ ክፍል እና የ12ኛ ክፍል ማትሪክ ነው። ማትሪክ ሪዛልታችሁ ወድቃችሁ ማድረግ የምትችሉ ይሁን ምናምን አላቅ፣ ግን በእርግጠኝነት ማትሪክ ያስፈልጋል የ12ኛ ክፍል እና የ10ኛ ክፍል ወይም ደግሞ የ10ኛ እና ሌቭል 1-2 ምናምን ብቻ እስከ ዲፕሎማ ያለ ነገር ያስፈልጋል አፕላይ ለማድረግ። ከዛም በኋላ እንግዲህ ፎርማል አክሰፕታንስ ሌተርን ካገኘሁኝ በኋላ ወደ ቀጣዩ ስቴፕ ቪዛ ወደ ማግኘት ነው ማለት ነው ሄድኩትኝ። ወደዛ ቪዛ ደግሞ ፕሮሰስ ተሄድ ያሉኝን ሙሉ ዶክመንቶች አውተንቲኬት ማስደረግ፣ እዛ ብዙ አይነት ነገሮችን ቦታውን ይሄ ነው ማለት አልችልም። ያው የመንግስት ነክ ነገሮች ስለሆኑ የሚያስፈልጋችሁን እንግዲህ ቦታውን እናንተ ታውቁታላችሁ።
እና ሌላ ከሚያስፈልጉኝ ዶክመንቶች ውስጥ የነበሩት ግን ሁሉም አውተንቲኬት ይደረጋሉ። ማትሪኬን፣ ፖሊስ ሪፖርት፣ ምንም ላይክ ወንጀል ምን እንደሌለብኝ አሻራ ምናምን መስጠት፣ ሜዲካል እንግዲህ ፊት እንደሆንኩኝ እንዳልሆንኩኝ ጤና ምናምን የሚያሳይ፣ እንደዚሁም ደግሞ ባንክ ስቴትመንት ከሆነ አማውንት ጀምሮ ከዛ በላይ ከፍ ያለ ባንክ ስቴትመንት ሊኖር ይገባል። እንግዲህ እናንተም ወደ ቱርክ ስትሄዱ እኔ መጀመሪያ ያደረግኩትኝ ማለት ነው ቱርክ ኤምባሲ ነበር ቀጥታ ሄድኩትኝ። ቦሌ ወደ ቺቺኒ አካባቢ የሚገኘው ኤምባሲው ጋር ሲሄድ ኤጀንሲን የላኩኝ። በኤጀንሲ በኩል ነው የማንንም ሰው ዶክመንት የሚቀበሉት፣ እንደዚሁ አይቀበሉም። ኤጀንሲያቸው ደግሞ የሚገኘው ቦሌ፣ እዛው ቦሌ ሆኖ ከሚሊኒየም ሀል ከሚሊኒየም አዳራሽ አጠገብ ስናፕ ፕላዛ የሆነ ፎቅ ላይ ብቻ የሆነ እንትን ላይ ፍሎሩን እርግጠኛ ባልሆነም እዛ ነው የሚገኙት። እዛ ስትሄዱ የሚያስፈልጋችሁን ሁሉንም ዶክመንቶች ይነግራችኋል። እንግዲህ በላይ አሲስት የሚያደርግ ሰው አለ። ከዛም በኋላ እንግዲህ እነዚህን የተባልኩትኝ ባንክ ስቴትመንት፣ ዶክመንቶችን፣ ሜዲካል፣ ፖሊስ ሪፖርት እንደዚህ አይነት ነገሮችን ይዤ ቪዛ ፕሮሰሱ ላይ ነው ማለት ነው የሄድኩትኝ። እዚህ ጋር ማለት የምፈልገው ነገር ባንክ ስቴትመንት እኔ የተጠየቅኩትኝ አይ ቲንክ $7,000 ወይ $8,000 እና ከዛ ወደ ላይ ነው ተብሎ የነበረ፣ እርግጠኛ አይደለሁኝም። ወደዚህ ልክ ልመጣ ስል ሻንጣ እያዘጋጀሁኝ ስኮላርሺፕ እንዴት አገኘው የሚል ቪዲዮ ሰርቻለኝ። እዚህ ጋር ይሄኛውን ከነካችሁትኝ እንግዲህ እሱኛው ቪዲዮ ላይ ታያላችሁ። ሞር እርግጠኛ የሆንኩትኝ ነገር እዛ ላይ ይኖራል። እንደዚሁም ደግሞ የሚያስፈልጋችሁን ዶክመንቶች ፎቶ አንስቼ እዛ ላይ ልክ ለጥፌላችኋለሁ። እንደዚሁም አሁን ከምላቸው ነገሮች ውስጥ የማላስታውሳቸው ነገሮች ሳልላቸው ላልፋቸው የምችላቸው ነገሮች ሊኖሩ ስለሚችሉ ይሄኛውን ቪዲዮ ብታዩት ደግሞ ሞር ክላሪቲ ይኖራቸዋል። ያላልኩትኝን እዚህ ጋር በእርግጠኝነት ብየዋለሁኝ። ምክንያቱም ሻንጣ እያዘጋጀሁኝ ወደዚህ ልመጣ ስል ስለነበር በጣም ፍሬሽ ስለነበር ምንም የረሳሁት ነገር የለም። ሁሉንም ነው የተናገርኩትኝ። ስለዚህ እንግዲህ ባንክ ስቴትመንቴንም እንደዛ ከተጠየቅኩኝ በኋላ እዚህ ጋር ባንክ ስቴትመንት ማለት ነው ግዴታ የእናት ወይ የአባት ነው ወይ መሆን ያለበት ብላችሁ የምትጨነቁ ልጆች አላችሁ። ቴክስትም አድርጋችሁልኛል እንደዚህም ብላችሁ። ግዴታ የእናት ወይ የአባት መሆን ብቻ አለበት አይባልም። ነገር ግን ለማሰራት ያሳባችሁ ካላችሁ እንደዛ አይቻልም። ምክንያቱም ለኤጀንሲው ኢሜይልም ባንኩ መላክ አለበት። ትራንዛክሽናችሁንና ባንክ ስቴትመንታችሁን እንግዲህ በኢሜይል ለቱርክ ኤጀንሲ መላክ ስላለበት የማንኛውም ሰው ይሆናል። ነገር ግን እንደዚህ እንትን ማለት አይቻልም። ሶሪ። ስለዚህ እንግዲህ ኢሜይል አስደረግኩኝ ምንና ሁሉንም ዶክመንቶቼን አስገባሁኝ እዛኔ። ከዛ ፓስፖርቴን ወሰዱ፣ ፎቶ ተነሳሁኝ፣ አሻራ ምናምን ሰጠሁኝና ወደ ቤት ተመለስኩኝ ማለት ነው። ከዛ አይ ቲንክ 15 ቀን 3 ሳምንት ኦኬ ማክሲመም 1 ወር፣ ከ1 ወር በኋላ በጣም ትዝ ይለኛል መስከረም 2 ከአዲስ ዓመት በነጋታው እንግዲህ ተደወለልኝ ማለት ነው። ተደውሎልኝ ኤጀንሲ መምጣት አለብሽ ተባልኩኝ። ከዛ ባይ ዘ ወይ እዚህ ጋር ደግሞ አፕላይ ሳደርግ አንድ ችግር አጋጥሞኝ የነበረው እኔ የቪዛ ፕሮሰሱ ላይ ችግር አጋጥሞኝ የነበረው ከማስገባት ካሉብኝ ዶክመንቶች ውስጥ አንዱ ፎርማል አክሰፕታንስ ሌተር ነበር። ፎርማል አክሰፕታንስ ሌተር ደግሞ የእኔ የተጻፈው በእንግሊዝኛ ነው። አርሴማ እዚህ ትምህርት ቤት ተቀብለናታል፣ እንደዚህ ብቻ ማጠናውን ኮርስ ምን ያህል ስኮላርሺፕ እንዳገኘው ምናምን ሁሉም ነገር ብቻ የሚያሳይ ፎርማል አክሰፕታንስ ሌተር በእንግሊዝኛ ነበር ተጽፎ የተላከልኝ። ቱርክ ኤምባሲዎች ደግሞ በራሳቸው ቋንቋ በተርኪሽ ቋንቋ የተጻፈ አክሰፕታንስ ሌተር ካልሆነ አንቀበልም አሉ። በዚህ ሰዓት ላይ እንግዲህ እኔ ያደረኩትኝ ትምህርት ቤቱን ነው ያዋራሁትኝ። ትምህርት ቤቱን እንደዚህ የተቀበሉኝ አይደለም፣ ምንድነው ማድረግ ያለብኝ? ድጋሚ ሞክሪ ሲሉኝ አልተሳካልኝም። ያሉብኝን ችግሮች በሙሉ ለትምህርት ቤቱ ነው ስነግር የነበረው። እንደዛም ያልኩበት ምክንያት ብዙዎቻችን አፕላይ በምናደርግበት የሆነ የአፕሊኬሽን ፕሮሰስ ላይ በቃ ማንን መጠየቅ እንዳለብን በጣም ግራ እንጋባለን፣ እንጨነቃለን ምናምን። ነገር ግን እኔም እዚህ ከመጣሁ በኋላ ነው ያወቅኩትኝና ኢንተርናሽናል ኦፊስ የሚባሉ ኦፊሶች አሉ። እንደዚህ ኢንተርናሽናል ተማሪዎችን አሲስት ለማድረግ እዚህ እስከሚመጡ ድረስ ምንም አይነት ችግር እንዳይገጥማቸው የሚያግዙ ኦፊስ ይዘው የተቀመጡ ሰዎች አሉ። ስለዚህ እነሱን መጠየቅ እንችላለን። በቃ እኛን እዚህ ጋር ሊረዱን የተቀመጡት እነሱን መጠየቅ አትርሱ። እነሱን ጠይቁ፣ የፈለጋችሁትን ነገር ጠይቁ። ምንም ችግር የለው። በእኔ የሆንባችሁ ምንም ችግር የለው። ከዛም በኋላ ምን እንግዲህ ኢንተርናሽናል ኦፊስ ጋር ነው ስነጋገር የነበረው። ከዛ ኤጀንሲ አልቀበልም አለኝ። ትምህርት ቤቱ ደግሞ እኛ ከኢትዮጵያ የሚመጣ ብዙ ተማሪዎች አሉ፣ ነገር ግን ማናቸውም እንደዚህ ተብለው አያውቁም። ስለዚህ እንግሊዝኛም አንልክም አሉ። በመሀል እኔ ችግር ሆነብኝ ማለት ነው። መልሼ እንግዲህ ንግግሬም የሚሆነው ሁሉም ነገር የሚሆነው ከትምህርት ቤቱ ጋር እንደመሆኑ መጠን ትምህርት ቤቱን የጠየቁት። ትምህርት ቤቱን አሁንም እኔ እንደዚህ ፕሮሲድ ማድረግ አልቻልኩኝም፣ ምንድነው ማድረግ ያለብኝ ብዬ ስጠይቃቸው የእኔ ትምህርት ቤት ይሄኛ
ለኤምባሲው ለኤጀንሲው ሳይሆን ኤጀንሲው በኤምባሲው ስራ አይደለም የሚሰራው። ለኤምባሲው ደውለው አርሴማ የምትባለው ወደዚህ ትምህርት ቤት ለመምጣት እንደዚህ ብቻ ነገሯቸው እና እንግሊዘኛ እንግዲህ የተጻፈውን አክሰፕታንስ ሌተር ነው ማለት ነው የተቀበሉኝ። እዚህ ጋር ችግሬን ለትምህርት ቤቱ ስለተናገርኩኝ ከኢንተርናሽናል ኦፊስ ጋር ስላወራሁኝ ነው የሆነ ሶሉሽን ያገኘሁትኝ። እናንተም ምንም አይነት ነገር ሲያጋጥማችሁ ምንም በቃ ላይ ካለ አይደለ ምንም አይነት የሚያሳስባችሁ ጉዳይ ሲኖር ትምህርት ቤቱን ጠይቋቸው። በስርዓት መልስ ይሰጧቸዋል፣ መፍትሄ ይሰጧቸዋል። እንደሱ ማለት እፈልጋለሁ። ከዛም በኋላ እንግዲህ መስከረም 2 ላይ ተደወለልኝና ኤጀንሲው ጋር እንደሄድ ተጠራሁኝ ማለት ነው። ቱርክ ኤምባሲ እንግዲህ ዶክመንቶቻችሁን ሁሉንም ይወስዳሉ። ሲደውሉ ግን አልፈሻል አላለፍሽም ምናምን ሳይሆን ነይና ፓስፖርትሽን ኮሌክት አድርጊ ውሰጂ ነው ማለት ነው የሚሉት። ለእኔም እንደዛ አሉኝ። ልክ እዛ ስደርስ ፓስፖርት እንግዲህ በኤንቨሎፕ በፖስታ ታሽጎ እንግዲህ ተሰጠኝ። ከዛ ቤት እንግዲህ ከመጣሁኝ በኋላ ካየው የ1 ዓመት ቪዛ ተሰጥቶኛል ማለት ነው። ቴንኪዩ ኮንግራ እያላችሁኝ ያላችሁ ወንዛት ቴንኪዩ። ወደ ቁም ነገር ስመለስ የ1 ዓመት ቪዛ ተሰጠኝ ማለት ነው። ቀጣዩ ፕሮሰስ እንግዲህ የሚሆን የነበረው ለትምህርት ቤቱ ማሳወቅ፣ መቼ እንደምመጣ ቀኔን፣ ትኬት መግዛት፣ ሻንጣ ማስተካከል ምናምን ነው። ለትምህርት ቤቶቹ እንግዲህ ታሳውቃቸው ምን ይዤ መምጣት እንዳለብኝ ደግሞ እነሱ እየነገሩኝ ነበረ። ይሄ ያስፈልግሻል፣ ይሄ በእጅሽ ላይ የሆነ ያህል ገንዘብ ያስፈልግሻል፣ እነዚህ ዶክመንቶች ከእጅሽ እንዳይለዩ፣ ሻንጣ ውስጥ ሳይሆን ከእጅሽ እንዳይለዩሽ ምን እያሉ ሲነግሩኝ ነበር። እንደዛም የሆነበት ምክንያት እዚህ ከደረስኩኝ በኋላ እንግዲህ ኢሚግሬሽን አሉ። ኢሚግሬሽኖች ለምንድን ነው የመጣሽው፣ ምን ያህል ገንዘብ ይዘሻል፣ ዶክመንቶችን ሁሉንም ነገር አይተው ነው የሚያሳልፉን። ከዛ እንግዲህ ኤርፖርት ከደረስን በኋላም እንዳይመልሱን እንደዚህ የሚያስፈልጉን ዶክመንቶች ትምህርት ቤቱ ይነግረናል ማለት ነው። የሚገርማችሁ ነገር እዚህ እንግዲህ እኔ ስመጣ ሁሉም ተማሪዎች የሚመጡበት ሰዓት ነበረ እና አንዲት ልጅም እዚህ ከመጣን በኋላ የተዋወቅኳትኝ ከአንድ ጓደኛዋ ጋር ነበር። ከአንድ ሀገር የመጡትኝ ከኡጋንዳ እንግዲህ ሁለቱም አብረው እየመጡ እሷ ግን አንድ እንትን ያላለችው ዶክመንት ነበራት፣ አንድ ያልያዘችው ዶክመንት ነበራት እና እንደ ኖርማል አስበው ከኤርፖርት ነው የመለሷት። አንደኛዋ ብቻ መጣች፣ እዚህ የመጣችሁ ነው የነገረች። ከኤርፖርትም ስለሚመልሱ ዶክመንቶቻችሁ አፕቱዴት መሆኑን ሁሉም ዶክመንት ከእናንተ ጋር መኖሩን ፓስፖርታችሁ ኤክስፓየር ዴቱ ላይክ ራቅ ያለ መሆኑን ሴፍ ለመሆን እንደዚህ አይነት ነገሮችን ሁሉም ነገር ቼክ ማድረግ አለባችሁ እዚህ ከደረሳችሁም በኋላ እንዳይመልሳችሁ ማለት ነው። እዚህ መታችሁ ትምህርት ቤቱ ጋር እግራችሁ እስከሚረግጥ ድረስ ሴፍ አይደላችሁ። እሱን ነገር በጣም ልነግራችሁ እንፈልገው። እዚህ እግራችሁ እስከሚደርስ ትኬቱን ገዛችሁ ማለት በቃ እዚህ ትመጣላችሁ ማለት አይደለም። ከኢሚግሬሽን ሊመልሱ ይችላሉ። በተለያዩ አይነት ችግሮች እንትን ሊሉ ስለሚችሉ በአንዴ ልባችንም አረፍ ማለት የሚችለው ትምህርት ቤቱ ላይ ስንገባ ነው። ከዛ እንግዲህ ትምህርት ቤቱ የሚያስፈልገኝን ዶክመንቶች ሁሉም ነገር ምናምን ነገረኝ። ሻንጣዬን አዘገጃጅቼ ወደዚህ መጣሁኝ ማለት ነው። እዚህም ከመጣሁኝ በኋላ እንግዲህ ያለውን ህይወቴን እንደምታዩት ነው፣ እየኖርኩኝ ነው። ቱርክ እንዴት ነች? በጣም አሪፍ ነች ወይ ምናምን ብላችሁ የጠየቃችሁኝ አላችሁ። ሌላኛው እንግዲህ ያገኘሁትን ጥያቄ እስካሁን ስንት መለስኩኝ? ከመጣሁኝ 6 ወር ሆኖኛል። ሙሉ ፕሮሰስ ምን ይመስል ነበር? ይሄን ይመስል ነበረ። እና ደግሞ ቱርክ እንዴት ነች? ለመኖር ትመቻለች ወይ የሚልም ብላችሁኝ። ቱርክ በጣም አሪፍ ሀገር ነች። እኔ እንግዲህ ላይክ ለመማር የሆነ አላማ ነገር ላለው አሪፍ ነው ብዬ አስባለሁኝ። እንደዚሁም ደግሞ ቱርክ ከሌሎች ሀገር የሚለያት ምን ምክንያቶች ናቸው የሚል ቪዲዮ ሰርቻለሁኝ። እሱን ግቡና ቼክ አድርጉት፣ ትወዱታላችሁ። ሌላኛው እንግዲህ ያገኘሁትን ጥያቄ ደግሞ የነበረው ስራ እየሰሩ መማር ይቻላል ወይ እንደዚህ አይነት ነገሮችን። እኔ በግሌ አሁን ሰዓት ላይ እየሰራሁኝ አይደለም፣ ክላስ ነው እየተማርኩ ያለሁት። ከዛም በኋላ ስመጣ እንደዚሁ ቤት ምናምን ሳጠና ነው ጊዜዎቼን የማሳልፈው። ነገር ግን የተለያዩ አይነት ስራዎችንም እዚህ ያየሁትኝ ያለ እርሻ መስራት ላይ ካሁን በፊትም ብያቸዋለሁ መሰለኝ። እርሻ መስራት፣ ዌይትረስ ወይም ዌይተር፣ እቃ ማጠብ፣ እንደዚህ አይነት ስራዎችን እኔ ባለሁበት አካባቢ አይቻለሁኝ። እንደዚሁም ደግሞ ወደ ከተማ እኔ እንግዲህ ዩ ጋይስ ካሁን በፊት ስፔሻሊ ቲክቶክን የምታዩትን ከሆነ ወደ ከተማ እንውጣ ብዬ በጣም ብዙ አይነት ቪዲዮ ነው የሰራሁት። ከከተማ ራቅ ያለች ገጠራማዋ ፓርት ላይ ስለሆነ የምኖረው ወደ ከተማ ወጣ ስትሉ ደግሞ ብዙ አይነት ኦፖርቹኒቲዎች ይገኛሉ። ወደ ከተማ ወጣ ካላችሁ ደግሞ የተለያዩ አይነት ስራዎችን እንደምታገኙ እንግዲህ ሰምቻለሁ። እኔ በግሌ ሰርቼ ኤክስፒሪየንስ ያደረኩትን የለም፣ ነገር ግን እንደዚህ አይነት ነገሮችን አይቻለሁኝ። ይኖራል። በስተመጨረሻም እንግዲህ እነዚህን ካልኳችሁኝ ወደ ጊቫዌ ሰዓታችን እንደርሳለን ማለት ነው። እሺ እንግዲህ በጉጉት ሲጠበቅ ወደ ነበረ ወደ ጊቫዌ ሰዓታችን ደርሰናል። ጊቫዌው የሚሆነው እንግዲህ ከ3 እስከ 5 ለሚሆኑ ሰዎች
ወደዚህ ወደ ቱርክ መምጣት ለሚፈልጉ ሰዎች ሙሉ ፕሮሰሳቸውን እኔ ላደርግላችሁ የሚያስፈልጋቸውን አፕላይ ከማድረግ ጀምሮ የሚያስፈልጋቸውን ዶክመንቶች ኮንሰልታንሲ ኤጀንሲ የሚያደርገውን ነገር በሙሉ እኔ ላደርግላችሁ በነፃ ምንም ነገር ሳትከፍሉኝ የሚያስፈልገውን ዶክመንቶች እየጠየኳችሁ ራሴ በእናንተ ስም አፕላይ ላደርግላችሁ አስቤያለሁኝ ማለት ነው። ከ3 እስከ 5 ስለሆኑ ባለእድለኛ ሰዎች እኔን ያሰብኩት እንግዲህ እዚህ ባለእድለኛ ለመሆን እዚህ ላይክ ጊቫዌ ውስጥ ለመካተት ምን ያስፈልጋል ብላችሁ እያሰባችሁ ላላችሁ ደግሞ ይህንን ቻናል አርሲ ላይፍ ስታይል የሚለውን የዩቲዩብ ቻናል 10 ሰዎች 10 ጓደኞቻችሁን ሰብስክራይብ ታስደርጋላችሁ። እንደዚሁም ደግሞ የመጨረሻ ቪዲዮ የለቀኩትኝን ገብታችሁ ሙሉ ቪዲዮን አይታችሁ ላይክ አድርጉት። ይሄ ብቻ ማድረግ ነው የሚጠበቅባችሁ። 10 ሰብስክራይብ አድርጋችሁ ያለፈው ቪዲዮን ሙሉን ካያችሁትኝ በኋላ ኮሜንት ላይ ገብታችሁ ደን የሚለውን ነው ማለት ነው የምትጽፉልኝ። ደን ጨርሻለሁ ወይም ደግሞ የፈለጋችሁትን ብትጽፉልኝ ደን ብላችሁ ግን ብትጽፉልኝ ለመምረጥም እኔ ይመቸኛል ማለት ነው። ጊቫዌ እንግዲህ የሚሆነው ይሄ ነው። ከ3 እስከ 5 የሆናችሁ ባለ እድለኞች 3 እስከ 5 ያደረኩበት ምክንያት በጣም ላይክ ተፈላጊነት ሊኖረው ይችላል ብዬ ስላሰብኩኝ 3 ሰው ደግሞ ጥቂት ነው፣ 5 ሰው ደግሞ ፌር ነው ብዬ ነው ያሰብኩት። ምክንያቱም እኔም እዚህ ቢዚ ስለሆንኩኝ ከክላስ ጋርም ብዙ አይነት ነገሮች ስለማይመቸኝ ከዛ የበለጡ ሰዎችን ማድረግ ሊከብደኝ ይችላል። ነገር ግን ከዚህም በኋላ የተለያዩ አይነት ቻሌንጆችን አካትታቸዋለሁ። እንደዚህ አይነት ነገሮችን ለመጨመር እሞክራለሁኝ። ስለዚህ በዚህኛው እንግዲህ ቻሌንጅ በዚህኛው ጊቫዌ ባለ እድለኞችን በቅርቡ አገኛቸዋለሁ፣ በቅርቡ አያቸዋለሁ ብዬ ተስፋ አደርጋለሁኝ። እና ይሄ ነው ቻሌንጁ። ሰብስክራይብ ማድረጋችሁን ለ10 ጓደኞቻችሁ ልካችሁ ይሄን ቻናል ሰብስክራይብ ማድረጋችሁን አትርሱ። የባለፈውን መጨረሻ ላይ የለቀኩትን ቪዲዮ ደግሞ ገብታችሁ ሙሉ ቪዲዮን ማየታችሁንና ላይክ ማድረጋችሁን አትርሱ። ከዛ እዚህ ኮሜንት ላይ መታችሁ እንግዲህ ደን ብላችሁ ነው ማለት ነው የምጽፉልኝ። ይሄ ነው። ከዛ እኔ ሙሉ ፕሮሰሱን አፕላይ ከማድረግ ጀምሮ ሁሉንም ነገር ኮንሰልታንሲ ኤጀንሲ የሚያደርግላችሁን ነገር እኔ በነፃ እዚህ ጋር አቀርብላችኋለሁኝ ማለት ነው። እንደምትወዱት ተስፋ አድርጋለሁኝ። እንገናኝ እና ዩጋይስ የዛሬ ቪዲዮ እየተጠናቀቀ ወደ መጨረሻው ላይ ደርሷል። እንድመልስላችሁ የምትፈልጉት ጥያቄ ግን ያልመለስኩትኝ ወይም ደግሞ ማወቅ የምትፈልጉት ነገሮች ካሉ እንግዲህ እዚህ ኮሜንት ሴክሽን ላይ እንደዚሁም ኢንስታግራሜን arsema.wagayehu የሚለው ላይ ፎሎ ካደረጋችሁኝ በኋላ ብትጽፉልኝ እመልስላችኋለሁ። ከዚህም በኋላ እንግዲህ ሌሎች ቪዲዮዎችን እንሰራላችሁ ይሆናል። ይህን ቪዲዮ ብዙ ጥያቄዎችን እንደመለሰላችሁ ተስፋ አድርጋለሁኝ። ያ እና በተረፈ በቀጣይ በድጋሚ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁ። ባይ ባይ።